ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ኡፍ ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ እንዴት እንዳኩራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኩራችሁ ማለት ወያላውም 70 ደቂቃ በኋላ ሮጦ ሄደ አንቺ የሆንሽ ሰውዬ ማለት we are the gunners የመጣሽ እንዳለ እንኳን ደስ አለሽ ቸልሲ ጨዋታ ላይ ምን ደግመዋለን ቤት ስገባ በደንብ ቪዲዮ ጠብቅ we are the gunners ማንንም ነው ማቆመን ማንንም እየተደረደርኩ በለዋለሁ ይሄን ዋንጫ እየተደረደርኩ ገባሽ አይደል አርሰናል እንደለመደው ዶሮዋን ሲገነጣጥላት አምሽቷል ኢዜ ሸለምጥማጡ ነባቸው አምሽቷል ባለፈው 3 ጎል ዛሬ 2 ጎል 5 ጎል በራሱ መስት አስቆጥሯል አርሰናል 4-1 አሸንፏል የመጀመሪያው አጋማሽ ላይ ተጫወቱት አርሰናሎች ቀድሞ ጎል ቢያስቆጥሩም የኮሎማኒ ጎል ማስቆጠርና ራቻን መምጣት ግን አስደንግጧቸው ነበር ሁለተኛው አጋማሽ ልዩ ነው የመጡት አርሰናሎች ቪክቶር ዮከሬስ ግሩም ጎል ከሳጥን ውጭ አስቆጠረ ኢዜ ደገመ ሶስተኛውን ጎል ራሱ ዮከሬስ እንደገና ሌላ ጎል አስቆጠረ ሁለቱ የክረምቱ አዲስ ፈራሚዎች ሁለት ጎል ያስቆጠሩበትና በሰሜን ለንደን ደርቢ ደመቁበት ነው የሲቲ አንገታቸው ስር ማሽተት አንገታቸው ስር መተንፈስ ዋጋ ቢስ ነው የሚል ምርጥ ምላሽ ሰጥቷል ሚካኤል አርቴታ ድሉ ከ3 ነጥብ በላይ ነው አርሰናል ወደ አቋሙ እንዲመለስ አርሰናል ወደ ቀደመ ስኬቱና ውጤቱ እንዲመለስና ተከታታይ ድል በማድረግ የፕሪሚየር ሊግ ዋንጫ ለማንሳት የሚያደርገው እንቅስቃሴ እጅግ ጠቃሚ 3 ነጥብ እንደሚሆን ይጠበቃል እንዴት ነበር ጨዋታው እንዴት ተመለከታችሁት ሐሳብ ጽፉበት እስኪ የኢዜን እንቅስቃሴ እንዴት አያችሁት ዛሬ ምርጥ የሆነበት ምክንያት ምንድነው ቶተናም ላይ ደርሶ መልስ በጣም ድንቅ ነበር ዮከሬስ ዛሬ አስደናቂ ብቃቱን ያሳየበት ምክንያት ምንድነው ብላችሁ ታስባላችሁ ዙሜንዲ ግን ዛሬም እንደፈዘዘ ነበር ምን ይሻለዋል ሐሳብ ጽፉበት የፕላስ ምልክቱ በመጫን ፎሎ አድርጉ ይህ ትርታስሊ ስፖርት ነው መልካም በጾም ምድር ወያለው ዶሮዋን ገነጣጠላት ይመቻችሁ የምር ሪስፔክት ተስፋላችሁ የምር የሚገርም ጨዋታ ነበር ዋው ወያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበር ያው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት ይሄንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል ኤዜ የሚገርም ልጅ ነው የሚገርም ነበር 10 ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለው አይመስለኝም ጋር ማሳይቶታል አርቴታን ቁጭ አርጎ አስገምሮታል ዋው ኤዜ ሪስፔክት ወያለው ሪስፔክት እንዲያልጠበቁም ነበር እንዲ አቀላችሁ ዶሮዋን ገነጣጣችሁ በትንተና አውጥታችሁ ተጠላላችሁ ያላሰቡ ነበር አነር ነው ሆናችሁባት ዋው ሪስፔክት ያው እንግዲህ የዘንድሮ የዋንጫው ፉክክር ቀላል አይሆንም ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ ያው አላችሁ ተስፋ ዋንጫ እንደምትፎካከሩ አሳይታችኋል ነገር ግን ስቲል ማን ሲቲ ይበላሉ ይሄ ነው ማሰቡ ይመቻችሁ ሪስፔክት አንቀባረር ነው ይሄንን ዶሮ አንቀባረር ነው አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት ጨጓራቸውን የቋጠጥኩላቸው አቺ ደህና ነሽ አንቺ ዶሮ መቀለጃ ያረክሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል ይወላችሁ ጀማው 4-1 እመኑኝ ዘንድሮ እመኑኝ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም ታገሱ ብቻ እናንተ ትግስት ብቻ ነው ከኛ የሚያስፈልገን ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ ቀጣይ ቼላው በሚዳህ መጥቼ ማለት ነው እልጥሃለሁ በአግባቡ አንተን ራሱ በምንድነው ማፈጥረበ አንተ ሃንግ ነው ማፍጠሪያ ነገር የለም ግን መጥቼ እልጥሃለሁ በቃ የማይቀር ነገር ይመቻችሁ ደግሞ እንደዚህ ዶሮ ግን ማለት ጎዳና የወጣት የለም በቃ ጎዳና የማይረባ ማን ቶፕቲክ እንዳስገባሽ ማላቅም ያው የወያላ መቀለጃ ያደረግሽ የወያላ ማን ቶፕቲክ ሄደሽ ቶፕቲክሽን ማለት ኳስ ፖርቱጋልና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለሽ አንቺ ማስራጃያ ለማንም ወያላ መቀለጃ አቋማን ወይ ሲጀመር ቶተናም መውረድ ያለበት ቲም ነው ለምን አይወርዱ ሲጀመር ዶሮን ተማምኑ መቋጠር ራሱ እኔ ተናደርኩት እነዛን ቪዲዮዎች ሳናይ እነዛን ለቅሶች እየነገርኩ ሳናይ አይ ቶተናም
በጾም ምድር ወይ ያለው ዶሮዋን ገነጣጠላት። ይመቻችሁ። የምር ሪስፔክት። ተስፋ አላችሁ። የምርም የሚገርም ጨዋታ ነበረ። ዋው ወይ ያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበረ። ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይህንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኤዜ የሚገርም ልጅ ነው። የሚገርም ነበር 10 ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለው አይመስለኝም። ምክንያቱም አሳይቶታል። አርቴታን ቁጭ አርጎ አስገምሮታል። ዋው ኤዜ ሪስፔክት ወይ ያለው ሪስፔክት። እንዲህ አልጠበኩም ነበር። እንዲህ አቅልላችሁ ዶሮዋን ገነጣጣችሁ ብትንትን አውጥታችሁ ትጥላላችሁ ብዬ አላሰብኩም ነበር። አነር ነው የሆናችሁባት። ዋው ሪስፔክት። ያው እንግዲህ የዘንድሮ የዋንጫው ፉክክር ቀላል አይሆንም። ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ። ያው አላችሁ ተስፋ ለዋንጫ እንደምትፎካከሩ አሳይታችኋል። ነገር ግን ስቲል ማን ሲቲ ይበላሉ ብዬ ነው የማስበው። ይመቻችሁ። መድፈኞቹ ዶሮዋን በገዛ ሜዳዋና በደጋፊዎቿ ፊት እያጣጣሙ ሲበልቷት አመሹ። ዛሬ ምሽት የለንደን ንጉሥ ማንም ሳይሆን አርሰናል መሆኑ በድጋሚ አስመስክሯል። ብዙዎች አርሰናል ዛሬ ይንሸራትታል፣ ይሸንፋል፣ የዋንጫው ግስጋሴ እዚህ ጋር ያከትማል ብለው ቢጠብቁም የሚካኤል አርቴታ ልጆች ግን ሜዳው ላይ የታዩት እንዳንበሳ ተቆጥተው ነበር። አርሰናሎች ቶትንሃምን በገዛ ጎጆ ድባቅ በመምታት ለሲቲና ለሌሎች ተፎካካሪያቸው ግልጽ መልእክትን ጀማው አፍጠር እንዴት ነው? አንዴ ቆይ ዶሮ አፍጠር ላይ ጣፋጭ አይደለችም? አቡዬ መስክሯል። የዛሬ አፍጠር ልዩ ነበር። ዶሮ ይጣፍጣል። ቼላዬ እንግዲህ አማን መጣው እንጂ ቼላ መጣው እዛው ቅርብና አቋማን ዛሬ አንቋቋ ነው። ሲጀመር ማለት ስሙን ዘርፎኝ ነው ይላችሁ። አቋማ ማለት አክቲቪስት ቋጠሮ ማህበር ነበር። እነሱ ቀይሮት አቡ ቋጠሮ ማህበር አረጉ። በቡቱ የራሴ ድርጅት ነው ጀማው። ተንበረከክን እንጂ አልወደቅንም አለን ጀማው። ባህናቱ ተከሉ ባህናቱ እንችላለን ጀማው። ቸላው መጣውልህ ሳምንት መጣ። ኢዜ ደነሰባቸው። ቶተናምን አይወደውም፣ ቂም አለበት። በጨዋታው ላይ 2 አስደናቂ ግቦችን ነው ኤብሬቼ ኢዜ ማስቆጠር የቻለው። ሁለተኛውን ግብ ካስቆጠረ በኋላ እንደምትመለከቱት በተለየ ሁኔታ ነበር ሜዳ ላይ የደነሰው። ዴክላን ራይስ ኮንሰንትሬት አድርጉ ካለ በኋላ ራሱ ነበር ያስበላቸው። ቶተናሞችም ግብ አስቆጠረው በተለየ መንገድ ደስታቸውን ገልጸው ነበር። ቪክተር ዮኬሬሽ በጨዋታው ላይ ግብ ካስቆጠረ በኋላ ከሂምካፔ ጋር በተለየ መንገድ ደስታ